ሰላም ጤና ይስጥልን ውድ የአድማስ ቲዩብ ተከታታዮች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ይህ አድማስ ቲዩብ ቻናል ነው። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም የትምህርት አይነቶች እያስተማርን እንገኛለን። ስለሆነም በግል በኦንላይን መማር የምትፈልጉ በሙሉ ከታች ባስቀመጥነው ስልክ ቁጥር በመደወል መማር ትችላላችሁ። እሺ፣ ለዛሬ የምንማረው የአማርኛ ፊደላት እንዴት በእንግሊዘኛ ሆሄያት ወይ ደግሞ በእንግሊዘኛ ፊደላት እንዴት እንደምንጽፋቸው እነሱን የምናይ ይሆናል። ስለዚህ የምንጀምረው ከሀ ጀምረን ያሉትን የአማርኛ ፊደላትን ሰባቱንም ዘሮቹንም እንዴት በእንግሊዘኛ ፊደል እንዴት እንደምንጽፍ እሱን የምናይ ይሆናል። በደንብ ተከታተሉ። ስለዚህ ከመጀመሪያው እንጀምራለን። የመጀመሪያው ሀ ብለን እንጀምራለን። ስለዚህ ሀ የሚለውን ለመጻፍ ምንድነው የምንጠቀመው? የእንግሊዘኛ ፊደሎቹ ኤች ኤ የሚለውን እንጠቀማለን። ስለዚህ ይህን ስናነበው ሀ ብለን እናነባለን ማለት ነው። ሀ ከዛ ሁ ኤች ዩ ሂ ኤች አይ ሃ ኤች ኤ ሄ ኤች ኢ ህ ኤች ሆ ኤች ኦ። ስለዚህ እነዚህ ምንድናቸው? በቀይ የተጻፈው ምንድነው የሚያመላክተው? የሀ ዘሮችን በእንግሊዘኛ ለመጻፍ የምንጠቀማቸው የእንግሊዘኛ ፊደላትን ይሆናል ማለት ነው። ሌላው ደግሞ ለ ነው። ስለዚህ ለ የሚለውን ለመጻፍ ምን እንጠቀማለን? ኤል ኢ ለ ኤል ኢ ሉ ኤል ዩ ሊ ኤል አይ ላ ኤል ኤ ሌ ኤል ኢ ል ኤል ሎ ኤል ኦ። እሺ ሌላው ምንድነው? አሁንም ሀመሩ ሀ ብለን የምንጠራው ነው። ስለዚህ ሀመሩ ሀ ብለን የምንጠራው ይሄኛው ነው። ሀመሩ ሀ ብለን የምንጠራው ምንድነው? ልዩነቱ ያጻጻፍ ልዩነት ነው እንጂ ምንድነው? ሀ ብለን መጀመሪያ ላይ እንዳየነው ተመሳሳይ ነው። ድምፁ ተመሳሳይ ነው። ስለዚህ ልዩነቱ የጽሁፍ ይሆናል ማለት ነው። ቅርጾች የጽሁፍ ቅርጾቹ ነው የሚለያዩ። ስለዚህ ሀ ብለን ነው የምናነበው። ስለዚህ ሀ የሚለውን ለመጻፍ ከላይ እንዳየነው ኤች ኤ ሁ ኤች ዩ ሂ ኤች አይ ሃ ኤች ኤ ሄ ኤች ኢ ህ ኤች ሆ ኤች